ውድ ተመልካቾቻችን እስኪ ይህንን ምስል በአእምሯችሁ ሳሉት። ዘመኑ ተስፋ የቆረጠበት ማህፀን የደረቀበትና መካንነት እንደ ትልቅ እርግማን በሚቆጠርበት ጊዜ ነው። ሆኖም ከዚህ ደረቅ ማህፀን ውስጥ ዓለምን የሚያድን ታሪክን የሚቀይርና ፍጥረታትን ሁሉ የሚያስደንቅ ምስጢር ይወጣል ብሎ ማን አሰበ? በነጭ ርግብ የተመሰለችው ፀሐይንና ጨረቃን ያስገኘችው የዚች ድንቅ እናት መነሻ ምስጢር ምንድን ነው? የዛሬው ጉዟችን ወደ ጥንታዊቷና ምስጢራዊቷ የሊባኖስ ተራራ ይወስደናል። ወደ ቪዲዮ ከመግባታችን በፊት 96% ያሉ ተመልካቾቻችን ሰብስክራይብ ሳያደርጉ ስለሚከታተሉን የሰብስክራይብ እና የደወል ምልክቱን በመጫን የእንቁ ቲቪ ቤተሰብ ይሁኑ። የእርሶ ትንሽ ድጋፍ የኛ ትልቅ ብርታት ነው። ውድ ቤተሰቦቻችን የኢየሩሳሌም ፀሐይ በኃይል እየነደደች ነው። በታላቁ የቤተ መቅደስ ቅጥር ግቢ ውስጥ የዕጣን ጢስ ወደ ሰማይ ይወጣል። ሕዝቡ መባውን ይዞ በረድፍ ቆሟል። በዚህ ታላቅ መንፈሳዊ ድባብ ውስጥ ኢያቄም የተመረጡና ያማሩ መባዎቹን ይዞ በእምነት ይራመዳል። ፊቱ ላይ የተስፋ ብርሃን ይነበባል። ለፈጣሪው ያለውን ፍቅር በገጸ በረከቱ ሊገልጽ ይጓጓል። ነገር ግን ድንገት ያልጠበቀው ክስተት ይፈጠራል። ወደ መሠዊያው ሲቀርብ ርዕሰ ካህናቱ በንቀትና በቀዝቃዛ እይታ ይመለከተዋል። ካህኑ እጁን ዘርግቶ የኢያቄምን መንገድ ይዘጋል። ድምፁም ቤተ መቅደሱን ያንቀጠቅጠዋል። ኢያቄም ሆይ መባህ ተቀባይነት የለውም። አምላክ እስራኤል ማኅፀንህን ዘግቶታል። በእስራኤል ዘንድ ዘር የሌለው የተረገመ ነው። ይህ ቃል እንደ ሹል ሰይፍ የኢያቄምን ልብ ይወገዋል። በዙሪያው ያለው ሕዝብ በሹክሹክታ መነጋገር ይጀምራል። የንቀት ዓይኖች ከየአቅጣጫው ይወረወሩበታል። የውርደትና የሐዘን ሸክም የተጫነው ኢያቄም መባውን ትቶ ፊቱን ያዞራል። ወደ ቤቱ ወደ ተወዳጅ ሚስቱ ወደ ሐና መመለስ አይችልም። ክብሩ የተገፈፈበት ይህ ደግ አባት የኢየሩሳሌምን በሮች ትቶ ፊቱን ወደ አስፈሪውና ጭር ወዳለው በረሃ ያዞራል። በዚያም ኃይለኛ ነፋስ ይነፍሳል። የሚያቃጥል አሸዋና ድንጋያማ ተራሮች ብቻ ይታያሉ። ከዱር አራዊት ጋር ብቻውን ሆኖ በረሃብና በከባድ ጾም ፈጣሪውን ሊማጸን ይወስናል። የልቡ ጩኸት በበረሃው ጸጥታ ውስጥ ያስተጋባል። በእንቁ ቲቪ ታሪካዊ ጉዟችን እንደምንመለከተው ይህ የሐዘን ጅማሬ ለታላቅ ምስጢር መክፈቻ በር ነበር። በሌላ በኩል ፀሐይዋ ጠልቃ ጽኑ የሌሊት ጨለማ በኢያቄም ቤት ላይ ይወድቃል። ሐና የባለቤቷን መዋረድና ወደ በረሃ መውረድ መኮብለል ስትሰማ መቆም አቅቷት መሬት ላይ ትወድቃለች። ሰፊው ቤቷ ባዶና ቀዝቃዛ ሆኖባታል። ልጅ የሌለበት ቤት የሞት ጥላ ያንዣበበበት መቃብር መስሎ ታይቷታል። በከባድ የልብ ስብራት ውስጥ ሆና ወደ አትክልት ስፍራ ትወጣለች። የሌሊቱ ነፋስ ፊቷን ሲገርፈው ከአንድ ትልቅ ዛፍ ስር ተንበርክካ ቀና ብላ በከዋክብት የተሞላውን ሰማይ ትመለከታለች። የሞቀ እንባዋ የደረቀውን መሬት ያርሰዋል። አቤቱ የአባቶች አምላክ፣ የሰማይ አዕዋፋት እንኳን የራሳቸውን ጎጆ አላቸው፣ የምድር አራዊትም ግልገሎቻቸውን ያሳድጋሉ። እኔ ግን ለምን መካን ሆንኩ? ለምንስ ይህን ከባድ የውርደት ሸክም አሸከምከኝ? እያለች እጆቿን ወደ ሰማይ ዘርግታ መሪር እንባዋን ታፈሳለች። በቤታቸው ላይ ያንዣበበው የሐዘን ደመና ውጥረቱንና ተስፋ መቁረጡን ወደ ላቀ ደረጃ ድርሶታል። የሐና ለቅሶና የኢያቄም የበረሃ ላይ ጸሎት ዝም ያለውን ሰማይ ለመክፈት እያንኳኳ ነው። ውድ ተመልካቾቻችን የሐዘኑ ሸለቆ እስከ መቼ ዝምታውን ያስጠብቃል? ሐና የለቅሶ ማኅፀኗን ዘርግታ ባየችው ሌሊት የጨረቃው ብርሃን በዛፍ ቅርንጫፎች መካከል አሾልኮ ፊቷ ላይ ይወርዳል። በድንገት የሌሊቱ ነፋስ ጸጥ ይላል። ከላዩ ከሰማዩ ክፍል ደማቅና የሚንቦገቦግ ብርሃን ይፈነጥቃል። ከዚህ ብርሃን ውስጥ እጅግ ውብና ንጹሕ የሆነች ጻዕዳ ነጭ ርግብ ከሰማይ ወደ ምድር ስትወርድ ሐና በራእይ ታያለች። ርግቧም በዝግታ እየበረረች መታ በቀጥታ በሐና ቅፍ በማኅፀኗ ላይ ታርፋለች። ይህች ርግብ ተራ ወፍ አልነበረችም። ከርግቧ ዙሪያ የሚወጣው ብርሃን አካባቢውን ሁሉ ያደምቀዋል። ሐና በድንጋጤና በአድናቆት ሆና የዚህን ራእይ ምስጢር ለማወቅ ልቧ ይመታል። የሰራዊት ጌታ እግዚአብሔር ሆይ ይህ ምን ይሆን እያለች በመንቀጥቀጥ ትጠይቃለች። በዚሁ ቅጽበት የብርሃኑ መልአክ ከእርሷ ፊት ይቆማል። ሐና ሆይ ጸሎትሽ በፈጣሪሽ ፊት ደርሷል፣ እንባሽ ተቆጥሯል። አንቺ መካን አይደለሽም። ከማኅፀንሽ የሚወጣው ፍሬ ዓለምን ሁሉ የሚያድን የነቢያት ትንቢትና የተስፋ ቃል መፈጸሚያ ነው የሚል ታላቅ ድምፅ ያስተጋባል። ይህ ድምፅ የሐናን ሐዘን እንደ ጉም የበተነው በማይቻለው የሰዎች ሕግ ላይ አምላካዊ ማኅተም ያሳረፈ ነበር። በዚሁ ሌሊትና በተመሳሳይ ሰዓት ከኢየሩሳሌም ርቆ በምድረ በዳው አሸዋ ላይ ተንበርክኮ ይጸልይ የነበረው ኢያቄም
አሸልቦ በነበረበት ጊዜ አስገራሚ ራእይ ያያል። ሰማዩ ተከፍቶ ከእርሱ ዘር ጀምሮ 7 ትውልዶች ሲቆጠሩ እና ከእነርሱ ውስጥ አንድ ታላቅና የሚያበራ ፍሬ ሲወጣ ይመለከታል። ከዚህ ፍሬ የተነሳም ዓለም በሙሉ ከጨለማ ወደ ብርሃን ሲሸጋገር የሰማይ መላእክት ሲያመሰግኑና ምድር በሰላም ስትመላ ያያል። ኢያቄም በድንጋጤ ከእንቅልፉ ይነቃል። የበረሃው ቅዝቃዜ ጠፍቶት ውስጡ በመንፈሳዊ ሙቀት ይሞላል። የመላእክት አለቃ በእርሱም ፊት ቆሞ ኢያቄም ሆይ ተነስና ወደ ሚስትህ ወደ ሐና ተመለስ፣ ፈጣሪ ማኅፀኗን ሊከፍት ነው፣ የዓለም ብርሃንና የድህነት መጀመሪያ በእናንተ ቤት ሊበራ ነው ይለዋል። ኢያቄምም በደስታ እንባ እየታጠበ የሐዘኑን ልብስ አውልቆ በረሃውን ትቶ ወደ ቤቱ ይገሰግሳል። የማይቻለው ተችሎ የተዘጋው ተከፍቷል። አሁን የውርደት ዘመን አብቅቶ የታላቋ ምስጢር ባለቤት የሆነችው የዓለም መዳኛ በሆዳቸው ልትጸነስ ተቃርባለች። ውድ ተመልካቾቻችን የዚህ ሁሉ ተአምር መፍለቂያ ምን ይሆን? የኢያቄምና የሐና ፊቶች በእንባ ሲታጠቡ ያዩት ራእይ በውስጣቸው እየደመቀ ሄደ። አብረው ከተገናኙ በኋላ የነበረው ደስታቸው ቃላት ሊገልጹት የማይችሉት ነበር። ይህ ደስታ ከዓመታት ሐዘን፣ መገለልና ውርደት በኋላ የፈነጠቀ የመጀመሪያው ንጋት ነው። እናም ጊዜው ደረሰ። ቃሉ ተፈጸመ። በተራራማዋና ምስጢራዊቷ የሊባኖስ ምድር ንጹሕ አየርና የጥድ ዛፎች ጠረን በተሞላበት ቦታ ሕፃን ማርያም ተወለደች። መወለዷ እንደ ሌሎች ልጆች አልነበረም። ከእርሷ መወለድ ጋር ቤታቸው በሰማያዊ ብርሃንና በማይታወቅ መዓዛ ተሞላ። ኢያቄምና ሐና ሕፃኗን ሲያቅፉ በዓይኖቿ ውስጥ የዓለምን ተስፋ፣ በእጆቿ ውስጥ ደግሞ የፍጥረት ሁሉ መድህን የሚሆን ምስጢር አዩ። ይህች ሕፃን እናትና አባቷን ከውርደት ያዳነች፣ የዓለምን ዕጣ ፈንታ የምትቀይር፣ የፈጣሪ መቅደስ እንድትሆን የተመረጠች ማርያም ነበረች። የሊባኖስ ተራሮች ይህን ታላቅ ክብር ሲያበስሩ ነፋሱም ስሟን በምድር ሁሉ ላይ የሚያስተጋባ ይመስል ነበር። ነገር ግን ታሪኩ እዚህ ላይ አይቆምም። እግዚአብሔር የመረጣት እናት በዓለም ላይ ዝም ብሎ አይተዋትም። ማርያም የ3 ዓመት ሕፃን ስትሆን ኢያቄምና ሐና የሰጡትን ስዕለት ለማድረስ ያንን እጅግ የሚወዱትና በስተርጅና ያገኟትን ብቸኛ ልጃቸውን ወደ ኢየሩሳሌም ቤተ መቅደስ ይዘዋት መጡ። ይህ የመሰናበቻ ጊዜ በሐዘንና በደስታ መካከል የተስፋ ስሜት ነበረው። ወደ ቤተ መቅደስ ሲቃረቡ የካህናቱ አለቃና አገልጋዮች ሁሉ በመገረም ይመለከቷቸው ጀመር። ያቺ የ3 ዓመት ሕፃን ያለ አንዳች እርዳታ 15 ዓመቱን የመቅደሱን ደረጃዎች በራሷ ጥረት ወጣች። ፊቷ እንደ ፀሐይ ያበራል። ልብሷ እንደ በረዶ ነጭ ነበር። ወደ ቅድስተ ቅዱሳን ስትገባ የቤተ መቅደሱ ውስጥ ብርሃን ይበልጥ ደመቀ። ከሰዎች እጅ መመገብ ሳያስፈልጋት ከመላእክት እጅ ሰማያዊ ምግብና መጠጥ እየተቀበለች በፍጹም ንጽሕና ውስጥ አደገች። ዓለም ከውጭ በጦርነት በኃጢአትና በጭንቀት ሲናወጥ፣ እርሷ ግን እዚያው ቤተ መቅደስ ውስጥ በተዘጋውና በተቀደሰው ስፍራ ሆና ለዓለም ድህነት እየተዘጋጀች ነበር። ከውጭ የሚያዩት ሰዎች የዚህችን ታላቅ እናት ማንነትና ተልእኮ ምን ያህል እንደሚረዳ አይታወቅም ነበር። ዳሩ ግን የሰው ልጅ ታሪክ በእርሷ ማኅፀን በኩል ወደ አዲስ ምዕራፍ ሊሸጋገር የተዘጋጀበት ጊዜ ቀርቦ ነበር። በዕንቁ ቲቪ ወደፊት የምናየው የዚህች ልዩ ሕፃን ታሪክ እጅግ አስገራሚ ምዕራፍ ነው። ከዚህ በኋላ የሚፈጠረው ነገር ዓለምን ሁሉ ሊያናውጥ ነው። ውድ ተመልካቾቻችን የዚህች ታላቅ እናት ማንነት ከጊዜ ወደ ጊዜ እየገዘፈና እያበራ ሲመጣ የቅድስተ ቅዱሳን ግድግዳዎች የዚህን ብርሃን ምስጢር ማቀፍ የሚችሉ ይመስሏችኋል? ጊዜው በዝግታ ነገር ግን በታላቅ እርግጠኝነት አለፈ። ማርያም በቤተ መቅደስ ውስጥ ከነበረችው የልጅነት ንጽሕና ወደ ወጣትነት ተሸጋገረች። ያቺ ጻዕዳ ርግብ በመላእክት ታጅባ በመላእክት እጅ ታነጻ የሰማይና የምድር ጌታ ማደሪያ ለመሆን ራሷን አዘጋጀች። ቃሉ ተፈጸመ። የዓለምን ኃጢአት የሚያስወግደው የነቢያት ሁሉ ትንቢትና የፍጥረት ተስፋ የሆነው ሕፃኑ ክርስቶስ ከእርሷ ማኅፀን ተወለደ። የቤተልሔም ኮከብ በሌሊቱ ጨለማ ውስጥ ደምቆ ሲበራ የዓለም የድህነት ምዕራፍ ተከፈተ። መላእክት በሰማይ ዘመሩ፣ እረኞችም ይህንን ታላቅ ብርሃን ተከትለው መጡ። ነገር ግን ይህ ሰማያዊ ሰላምና ደስታ በምድር ላይ ብዙም አልቆየም። የክርስቶስ መወለድ ዜና እንደ ቀዝቃዛ ነፋስ የክፉውን ንጉሥ የሄሮድስን ቤተ መንግሥት አናወጠው። ሄሮድስ በሥልጣን ጥሙ የሰከረና በጥርጣሬ የታወረ አረመኔ ነበር። የአይሁድ ንጉሥ ተወለደ የሚለው ዜና ጆሮ ላይ ሲያስተጋባ የዙፋኑ ምሰሶች የተንቀጠቀጡ መሰለው። ፍርሃቱ ወደ ጭካኔ፣
ጭካኔው ወደ አስፈሪ ቁጣ ተለወጠ። ስልጣኑን ከሚቀማ ደም መፋሰስን መረጠ። እናም ታሪክ የማይረሳው እጅግ ዘግናኝና ጨካኝ ትእዛዝ አስተላለፈ። በቤተልሔምና በአውራጇ ያሉትን ከ2 ዓመት በታች የሆኑትን ሕፃናት በሙሉ በሰይፍ ረዱ ብሎ ተናገረ። የሄሮድስ ወታደሮች ልክ እንደ ተራቡ አራዊት ሰይፋቸውን መዘው ወደ ቤተልሔም መንደሮች ዘመቱ። የእናቶች ጩኸት፣ የሕፃናት ደምና የሞት ጥላ ከተማዋን አዋከባት። ጨለማው በቤተልሔም ላይ ሲወድቅ የንጹሃን ደም እንደ ውሃ ፈሰሰ። በዚህ የደም ጎርፍና እልቂት መካከል ግን የሰማይ አምላክ ልጁንና እናቱን አልተወም። መልአኩ በሌሊት ለአረጋዊ ዮሴፍ ተገልጾ ተነስ፣ ሕፃኑንና እናቱን ይዘህ ሽሽ የሚል ጥብቅ ማሳሰቢያ ሰጠው። የሄሮድስ ሰይፍ ከመድረሱ በፊት ከሞት አፍ ለማምለጥ ያቺ ንጽሕት እናት፣ አረጋዊው ጠባቂውና ሕፃኑ የዓለም መድኃኒት በሌሊት ጨለማ ኮከብ ብቻ መሪ አድርገው አስፈሪውን ጉዞ ጀመሩ። የት እንደሚሄዱ ምን እንደሚገጥማቸው ሳያውቁ ማብቂያ ወደ ሌለው በረሃ ፊታቸውን አዞሩ። ውድ ቤተሰቦቻችን፣ ያቺ የእኩለ ሌሊት ማምለጥ ለሰው ልጅ ታሪክ ሁሉ ምን ያህል ምስጢር ያዘለ እንደሆነ ታስባላችሁ? የቤተልሔም ጩኸትና የንጹሐን ሕፃናት ደም በምድር ላይ ሲፈስ አረጋዊ ዮሴፍና ድንግል ማርያም ሕፃኑን አቅፈው ከተማዋን ለቀው አስፈሪውንና ረጅሙን የግብፅ በረሃ አቋርጠው ጉዞ ጀመሩ። ሰሎሜም ከነርሱ ጋር ነበረች። ከኋላቸው የሄሮድስ ሰይፍ ያንዣብባል። ፊት ለፊታቸው ደግሞ ማብቂያ የሌለውና አሸዋማ የሆነ በረሃ ይጠብቃቸዋል። የፀሐዩ ንዳድ አጥንታቸውን ሲበላው፣ የሌሊቱ ቁር ደግሞ ስጋቸውን ያንቀጠቅጠዋል። ይህቺ ሰማይና ምድርን በቃሉ የፈጠራቸውን አምላክ አቅፋ የምትሄድ እናት በሰው ልጆች ጭካኔ ምክንያት እንደ ወንጀለኛ ተሰዳለች። አሸዋው እግሯን ሲያቃጥለው፣ የረሃብና የጥማት ጦርነት አካሏን ሲፈትነው፣ ፊቷ ላይ ያለው ሰማያዊ ጸጋ ግን አልደበዘዘም። በመንገዳቸው ላይ አደጋዎች በየአቅጣጫው የተከመሩ ነበሩ። ሽፍቶች መንገዳቸውን ዘግተው ሲያገኟቸው የፈጣሪ እጅ ከለላቸው። ጥማት ጉሮሯቸውን ሲያደርቀው ሕፃኑ እጁን ዘርግቶ ደረቁ አለት ላይ ውሃ ፈለቀ። በጠራራ ፀሐይ ሲጓዙ ማረፊያ አጥተው ሲንከራተቱ የሚያገኙት ዛፍ እንኳን አክብሮት ሲሰጣቸው ቅርንጫፎቹ ዝቅ ብለው ጥላ ሆኑላቸው። ተአምራትና ድንቅ ነገሮች ከዚህች የተሰደደች ቤተሰብ ጋር አብረው ይጓዙ ነበር። እያንዳንዱ ድንጋይ፣ እያንዳንዱ ዛፍ፣ እያንዳንዱ የበረሃ ነፋስ ማንን እንደተሸከመ ያውቅ ነበር። ዓለም የሄሮድስን ቁጣና ሰይፍ ሲፈራ፣ የሰማይ መላእክት ግን ይህንን የሰላም ንጉሥና ንጽሕት እናቱን በየመንገዳቸው ይታደጓቸው ነበር። ይህ የስደት ጉዞ የሥጋ ደካማነት ብቻ ሳይሆን የአምላክን ፍጹም ትሕትናና ትዕግሥት ያሳየበት ነበር። የዓለም ፈጣሪ በበረሃው መካከል መጠለያ አጥቶ ሲሰደድ ይህች እናት በየቀኑ በዓይኖቿ ውስጥ የምትታየው ጽናት ከሰማያት በላይ የሆነ ፍቅርና እምነት ነበረው። ይህች የሊባኖስ ርግብ አሁን የዓለምን ሸክምና ሐዘን ሁሉ ተሸክማለች። ነገር ግን ከግብፅ በረሃዎች አቋርጠው የሄሮድስን ሰይፍ አምልጠው ይህ ቅዱስ ቤተሰብ የሚያቀናው ዝም ብሎ ወደ የትኛውም ስፍራ አልነበረም። ይህ ሁሉ ድካም፣ ይህ ሁሉ መከራ፣ ይህ ሁሉ ተአምር ወደ አንድ የተመረጠችና ምስጢራዊት ምድር ሊያመራቸው የተዘጋጀ ነበር። የረጅም ጊዜ የትንቢት ቃል የሚፈጸምበት እና ጥንታዊቷ የእምነት ማዕከል ወደ ሆነችው ወደዚያች ድብቅ አገር ይህ ጉዞ ምን ያህል ክብር እንደሚያመጣ ሲያውቃሉ? ይህች የተባረከችና የተመረጠች ምድር የት ነበረች? በእንቁ ቲቪ በሚቀጥለው ክፍል አብረን እናያለን። ውድ ቤተሰቦቻችን የአስፈሪ የበረሃ ጉዞ፣ የፀሐዩ ንዳድና የሌሊቱ ቁር እናትና ልጁን ምን ያህል እንደፈተናቸው ስታስቡት የዚች ንጽሕት እናት ልብ ምን ያህል ይሰበር እንደነበር ትገነዘባላችሁ። የእኩለ ሌሊት ማምለጥ የጀመረው ዮሴፍና ድንግል ማርያም ያንን ሕይወት ሰጪ የሆነውን ሕፃን አቅፈው ከእነርሱ ጋር ደግሞ ሰሎሜ ሆና ወደማያውቁት ወደማይገመተው አሸዋማ የግብፅ በረሃ ገቡ። ይህ ጉዞ ተራ ስደት አልነበረም። ከኋላቸው የሄሮድስ የደም የተጠማ ሰይፍ አለ። ፊት ለፊታቸው ደግሞ ማለቂያ የሌለው ጥማት፣ ረሃብና የዱር አራዊት የተሞላበት በረሃ። ፀሐዩ እንደ እቶን እሳት ሲነድ፣ በረሃው ላይ አየር ሲያጥር፣ እናት ሕፃኗን በደረቷ አቅፋ ጥላ ፍለጋ አይኖቿ ይቅበዘበዛሉ። አረጋዊ ዮሴፍም በድካም እየተንገዳገደ መንገዱን ይመራል። ሌሊት ሲመጣ የቅዝቃዜው ኃይል አጥንት ይሰብራል። በዚህ ሁሉ መሃል አደገኛ ሽፍቶች ብቅ ሲሉ ይህ ቅዱስ ቤተሰብ ያለው ብቸኛ መከላከያ ሰማያዊ ኃይል ብቻ ነበር። ነገር ግን በዚህ የሞት ሸለቆ ውስጥ ድንቅና አስገራሚ ተአምራት ይፈጠሩ ነበር። ድካም አቅቷቸው ጥማት ጉሮሯቸውን አድርቆ ሊወድቁ ሲሉ ሕፃኑ ክርስቶስ እጁን ዘርግቶ
ደረቁ አለት ላይ ውሃ ፈለቀ። ይህ ውሃ ተራ ውሃ አልነበረም። ሕይወትን የሚያለመልም ከሰማይ የወረደ ጠብታ ነበር። ፀሐዩ አቃጥሏቸው ጥላ ሲፈልጉ ከጎናቸው የነበረው ዛፍ ቅርንጫፎቹን ዝቅ አድርጎ ለፈጣሪውና ለእናቱ አክብሮት ሰጠ። በጥላውም ሸፈናቸው። እያንዳንዱ የበረሃው ክፍል፣ እያንዳንዱ አሸዋ ይህች እናት ማንን እንዳቀፈች ያውቅ ነበር። ፍጥረት ሁሉ ፈጣሪውን በስደት ላይ ሲያይ ዝም ብሎ አላለፈም። ይህ ሁሉ መከራ፣ ይህ ሁሉ የድካምና የተአምር ጉዞ ግን በግብፅ በረሃዎች አሸዋ ላይ ብቻ የሚያበቃ አልነበረም። ከግብፅ በረሃዎችና ከተሞች አልፈው የሄሮድስን ሰይፍና ጭካኔ ትተው ይህ ቅዱስ ቤተሰብ የሚያቀናው ዝም ብሎ ወደ ሌላ ስፍራ አልነበረም። የረጅም ጊዜ የትንቢት ቃል የሚፈጸምበት ጥንታዊትና የተመረጠች ወደ ሆነችው ቅድስት ምድር ነበር። ይህ ጉዞ፣ ይህ ስደት በመጨረሻ ላይ አንድ ታላቅና ምስጢራዊ የሆነ ሀገርን ለዘላለም ሊባርክ የተዘጋጀ ነበር። ታዲያ ይህች የተመረጠች ምድር፣ ይህች እናት ከልጇ ጋር ሄዳ ያረፈችባት፣ ጸጋና በረከት የተቀበለችባት ሀገር የትኛዋ ትሆን? ይህ ምስጢር የዛሬው ጉዞአችን ማሳረጊያ ይሆናል። ውድ ቤተሰቦቻችን፣ ያ አስጨናቂ፣ ያ አድካሚና መራራ ስደት ከግብፅ በረሃዎች አሸዋና ከሄሮድስ የደም ሰይፍ አምልጦ የት ላይ ያበቃል ብላችሁ ታስባላችሁ? አረጋዊ ዮሴፍ፣ ድንግል ማርያምና ሕፃኑ ክርስቶስ ከእነርሱም ጋር ሰሎሜ፣ ይህ ሁሉ መከራ፣ ጥማትና የዱር አራዊት ፍርሃት ዝም ብሎ ወደ አንድ ባዕድ ምድር የተደረገ ጉዞ አልነበረም። የሰማይ አምላክ የትንቢት ቃሉን የሚፈጽምበትን ከዘመናት በፊት የተመረጠችውንና ምስጢራዊ የሆነችውን ምድር አስቀድሞ አዘጋጅቶ ነበር። ከግብፅ ድንበሮች አልፈው በፀሐይ ንዳድና በሌሊት ቁር የተፈተነው ይህ ቅዱስ ቤተሰብ ፊቱን ወደ ደቡብ አቅጣጫ ዞረ። የሄሮድስ ጭካኔ ሊደርስበት ወደማይችልበት፣ ተራሮቿ ሰማይን ወደሚጠቅሱባት፣ ወንዞቿም የሕይወት ምንጭ ወደ ሆኑባት ምድር፣ አዎ ይህ ቅዱስ ቤተሰብ የሚያቀናው ወደ ጥንታዊቷና የተመረጠችው ቅድስት ምድር ወደ ኢትዮጵያ ነበር። ድንግል ማርያም ሕፃኑን አቅፋ የኢትዮጵያ ምድር ስትረግ ያቺ መካን ነበረችው እናቷ ሐና ያየችው የጻዕዳ ርግብ ራእይ አሁን በዚች ምድር ላይ ክንፏን ዘርግታ ያረፈች መሰለ። የኢትዮጵያ ተራሮች፣ ሸለቆችና ገዳማት የፈጣሪያቸውንና የንጽሕት እናቱን ኮቴ ሲሰሙ በሐሴት ዘለሉ። ይህ ጉዞ ተራ ስደት አልነበረም። የኢትዮጵያን ምድር ለዘላለም የቃል ኪዳን ሀገር የተባረከችና ምስጢራዊ የእምነት ማዕከል አድርጎ ያተማት ታላቅ ሰማያዊ ፊርማ ነበር። ያ ደረቁ አለት ውሃ ያፈለቀው፣ ያ ጥላ የሰጣቸው ዛፍ፣ ሁሉም የዚች ምድር ወደፊት ለሚኖራት ታላቅ መንፈሳዊ ጸጋ ማሳያዎች ነበሩ። እናትና ልጅ በዚች ምድር ላይ ሲያርፉ ኢትዮጵያ ለዘላለም የፈጣሪዋ ማደሪያና የእምነት ጠባቂ ሆና ተመረጠች። እናንተስ ውድ ቤተሰቦቻችን የዚች እናት የጽናት ታሪክ ከሐና አምባ እስከ ሊባኖስ ተራሮች፣ ከቤተ መቅደስ ንጽሕና እስከ ግብፅ ስደትና በመጨረሻም ወደ ኢትዮጵያ ምድር ያደረገችው ጉዞ ምን ስሜት ፈጠረባችሁ? ይህ ታሪክ የሁላችንም የእምነት የተስፋና የቃል ኪዳን ታሪክ አይደለምን? ለዛሬ ያዘጋጀንላችሁ ዝግጅት ይህን ይመስል ነበር። በሌላ አስገራሚ ታሪካዊና መንፈሳዊ ትረካ ውድ ቤተሰቦቻችን ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። የቻናላችን ተከታይ እንዲሁም ኮሜንትና ላይክ በመስጠት አብረውን ይቆዩ። መልካም ጊዜ